ኢብራሂም እባላለሁኝ የማህበራዊ ቋሚ ኮሚቴ ሰብሳቢ ነኝ። ያው ምርጫ ለአንድ ሀገር የዲሞክራሲ መገለጫና የህዝቦችን መብት ማስከበር የሚቻልበት መብቱንና ግዴታውን የሚለይበት ስለሆነ ይሄ ደግሞ ቀጣይም ቢሆን ለአንድ ሀገር ተስፋ ሰንቆ በመረጠው ህዝብ እንዲተዳደር ከማድረግ አንፃር ከፍተኛ የጎላ ሚና ስላለው ምርጫ ወሳኝ ነው ለአንድ ሀገር ማለት ነው። እንደ ምክር ቤትም አጠቃላይ ከዲሞክራሲና ከህዝብ ተጠቃሚነት አንፃር መብትን ግዴታን ከማስከበር አንፃር የጎላ ሚናውን ስለሚጫወት ከምርጫ አንፃር ያው ምርጫ ምንም አማራጭ የሌለውና ፍትሃዊ ሰላማዊ በሆነ መልኩ ሁሉም ህዝብ ተሳትፎ ምርጫ ቢያደርግ ለአንድ ሀገር ለአንድ አካባቢ ለአንድ ማህበረሰብ ችግሩን መቅረፍ የሚችልበትና ወደ ብልጽግና ማማ ሊሻገር የሚችልበት በመሆኑ ሰላማዊ የሆነ ምርጫ ቢደረግ ለአንድ ሀገር ወሳኝ ነው የሚል ነገር አለ።